በ30 ተዋጊ ጀቶች የታገዘ እጅግ አደገኛ የቦምብ ጥቃት በየመን የፈጸመችው። ሁቲዎች ዋናውን የቤንጉሪዮን አውሮፕላን ማረፊያዋን በሚሳኤል ካጠቁ ከአንድ ቀን በኋላ እስራኤል በ30 ተዋጊ ጀቶች በየመን ላይ ምሽቱን እጅግ አውዳሚ የሚባል የአየር ጥቃት ስትፈጽም አድራለች። በዚህ ጥቃት አሜሪካ እጅ የለበትም ብትልም እስራኤልን አግዛ በምዕራብ የመን በምትገኘው ሆዴይዳ ላይ የአየር ጥቃት መፈጸሟን የሚገልጹ መረጃዎች ወጥተዋል። የእስራኤል መሪዎች በጋዛ ላይ ያለውን ጦርነት ለማስፋትና ክፉኛ ለተጎዳቸው ግዛት የሚቀርበውን የእርዳታ አቅርቦት ለመቆጣጠር የቀረቡ ዕቅዶችንም አጽድቀዋል። ነገር ግን ሐማስ የእስራኤል ሙከራዎች እንደሚከሽፉ ዝቶ እርዳታን እንደ ማስፈራሪያ አሊያም ብላክሜል መሳሪያ መጠቀምን እንደሚቃወም ገልጿል። ከሁቲዎች ጋር ግንኙነት ያለው አልማሲራ የዜና አውታር እንዳስታወቀው ከሆነ የአሜሪካ እስራኤል ጥቃቶች የባጅል ወረዳን ኢላማ ማድረጋቸውን ገልጿል። በርካታ የእስራኤል መገናኛ ብዙሃን ዘገባዎችም የእስራኤል አየር ኃይል በሆዴይዳ ወደብ ላይ ጥቃት ሲፈጽም ማደሩንና የአልሁዴዳን ወደብና በባጅል ወረዳ የሚገኝን አንድ የሲሚንቶ ፋብሪካን በቦምብ ደብድበው ሙሉ በሙሉ ማውደማቸውን አስታውቀዋል።